ማነው ስሜ ሰለሞን አየለ ይባላል ከየት አገር መጣ ወንጂ ስኳር ፋብሪካ እሺ እንዴት መጣ ወደ መልካም ወጣት ያው ፊት እግዚአብሔርና መልክ ነበር አገለግል ነበርና ባካረኩ 10 አመት ነው በምን ነበር የምታገለግለው ቤተክርስቲያን መሪ ነበርኩ ሰብሳቢ ማን ቤተክርስቲያን ሁለተኛ 3 ኳይር አለኝ የእናቶች የወጣቶች የጻናት ኳይር አለኝ እኔ የሚጫወተው ክራር ማንንም አይችልምኛል በጣም ነው የሚጫወተው በጣም አገለግላለሁ የጸሎት ቡድን አለ የድራማ ቡድን አለን ያ ድራማ ነው መሰለኝ ባካራጊ ሳስቡ እንደ ብዶኝ ሰርቻለሁ እንደ ጫትቃሚ ሰርቻለሁ የቤተክርስቲያን መሪ ሆነ ቤተክርስቲያን ውስጥ እግዚአብሔርን መምሰል ቤት ሚስጥር እንዴት እንደምታቃጥል ድራማ ሰርቻለሁ የቤተክርስቲያን መሪው በመሳሪያ ቤተክርስቲያን ውስጥ እንዲህ እስኪያባረኝ ድረስ ነው እዛው በድራማው መንፈስ ተዋጋ መሰለኝ ትቼ ወጣ ከዛ ከህፃናት ኳየር ውጪ ሁለቱን ኳየር ሐረቤዱ በሙሉ ማለት ነው በእምነት ይልካሉ ለቤተክርስቲያን የሚያስፈልገው 100% አደረጋለሁ ተነጋግረን የሚገዛ በሙሉ ሁሉም ውጭ ናቸው ነው አረብ ሀገር ሄዱ አገልግሎት ዲራ የሚባል ሀገር እንሄዳለን ወንጌል ስርጭት እንሄዳለን እየደን ከኛ ውስጥ ይሞት አለ በክራር ሁሉ ፈንክቼ ራሴ አምልጫለሁ ለነፍሴ ማለት ነው በጣም ከባድ ጊዜ ነበር በጣም በቃ እንዴት ልንገርህ እኔ በጣም አገልግያለሁና ለምን እንደተጣልኩ ባላቀም ማለት ነው አሁን ሳስበው ከዳዊት ቀጥሎ የልቤ ሰው ሰለሞን ያለ ይመስለኛል እግዚአብሔር ይዝገብች ከዳዊት ቀጥሎ እኔ መስለኝ ዝም ብዬ ሳስበው በጣም ዋጋ አስከፍሎኛል ከዛ በኋላ ከምንም በላይ ልጆቼስ ያሉ ሁለት ዮኒን በእድሜ በ2 አመት በልጧል ቁመቴ እንዳታዩ እሱ 39 ሲል ሰምቻለሁ እኔ 42 ነው ሁለት ልጆች እዚህ ያለው አንዱ 12 ያክፍል ነው ዘንድሮ ማነው 17 አንዱ 8 ያክፍል ነው አንድ ደግሞ ሞደው አሁን ጉልበቴን የሰጠውት ልጅ አለ ባሁን ሳታም ወለ ቤት ውስጥ ማንንም የለም ለዘመድ ሰጥቼው ነው የመጣሁት ይዤ ልመጣ ነበር 44 16 55 ደውዬ ህፃን ልጅ ነው አይመቸውም እንደዚህ ምናምን ሲል ነው የመጣሁት ከምንም በላይ ዛሬ መኖር ሚስጥር ባለቤቴ ነች በጣም ዋጋ ከፍላለች የዛሬ 4 አመት አካባቢ ልካልኝ ፔንታገን አዳማ ጭፈራ ቤት የሚያክሰው ካለ ወይኔ ማብራት ጠፍቶ ጭፈራ ቤት ፎቶ ያነሳው ቸርች ነኝ ይላታል ከዛ ምንድነው ቅባት ግዛ ተባልኩ ዘይት ሽሮፕ ገዝቼ ካርቶን አውጥቼ ያነሳው ይሄ ቅባት አይደለም ትለኛለች ለቤት ዘይት ግዛ ስትል ሽሮፕ ትገዛ ለልጆች በቃ ዘይት በእናትህ ግዛላችሁ ከቸርች የተጸለይ ዘይት ስትለኝ ሽሮፕ ገዛለሁ ገዝቼ ካርቶን አውጥቼ ነው ማስቀመጠው ካርቶን ከዛ አረባክ አረ የዘይት አይደለም ተወኝ ትለኛለች እንዴት ልንገር በቃ ያስከፈልኳት ዋጋ በጣም ይከብዳል አረብ ሀገር ናት እየሰራች ትልካለች አው አንተ ምን ታረግበታል እንዴት አሁን ብዙ ጨርሼ ማላወራው ነገር ስላለ እግዚአብሔር አይቀየርም እንደማይቀየር ግን ዛሬ አይቻለሁ ከዚህ በኋላ ቅድም ሲናገር ነበር 7 እጥፍ መጥፎ ነገር እንደምሆን አውቃለሁ ትላንትና ሰይጣን ስታስወጣ በጠርሙስ አይኑን ሊያፈስ ነው የሚያልከው ማንንም ዛሬ ልጆቼ ቢሰሙም ችግር የለውም በጠርሙስ ነው እነኚህ ሁሉ ትላንት ወዲያ መጥፎ ቦታ ነበሩ ሰብሮ ሲወጋኝ እኔም ስሰጠው በደንብ አስተስቼው ነው የመጣሁትና ይቅርታ ጠይቄዋለሁ ጠብቄ በጣም ፈጥናለሁ ችግር የለብኝም ለመጣላት ጓደኞቼ ያውቃሉ ብዙ ናቸው በደንብ ያውቃሉ ልጣላ ከፈለው ቀስ ይመጣለው ቆማለው ስለሚያውቁ እነሱ ይዘጋጃሉ ቶሎ ቀድሜ በጫረጌ ላጥነው ከዛ ምስኪን ሆኜ ቁጭ ምንም ማለት ወቅተው ማለት ነው አዎ በደንብ እንፈልገውና አድርጌ ቤት ገብቼ ምንም ባላቅ በደንብ ነው ማጨሰው ምንም ዝና አይደለም ለምሳሌ ማጨሰው ባውሳ ከውጭ የተላከልኝ ያለ ማጨሰው ልጆቼ ያውቃሉ ግን አልነግራቸው ምንድነው ሲሉን ያልነግራቸው በኤሌክትሪክ ነው የሚሰራው በሶኬት ሲጃራን ለመተው ፈልጊ በቀን ፓኬት ምናምን ብዙ ነገር እንዴት ብዙ ምን ተረዳ እዚህ ስንማር እዚህ ብዙ ነገር ነው የተረዳሁት እኔ በቃ ስለ በቃ ባጭሩ ያለምን ክብር ወዲቂ እንደ ዲማስ ከኮበሉሉ ሰዎች አንዱ ነኝ በቃ ባጭሩ ብዙ ነገር ማውራት ይችላል ከባድ ነው በቃ ህይወቴን አቋዋለሁ ልጆች ያቃሉ ግን አይነግሩኝ ማውቀው
እኔን ላለማጣት ስለሚፈልጉ ብቻዬን ያሳደግኳቸው ብቻዬን 8 ዓመት እዛ ስትቀመጥ ለእናት ለአባቷ ቤት ሰራ እንኳን አላውቅም ጓደኞቼ ደቡብ አፍሪካ ስላሉ ሶል በእናት ይቅርታ በላ ሲሉ እኔ ጋርም ክፍተት ስላለ ምሬሻለሁ መጣ የሚያስፈልገን ነገር አድርጋለች መልካም ወጣት የዛሬ ዓመት 4 ዓመት ሂድ ብላ ተልኮልኛል እሱን ማጥፍቼዋለሁ አሁን ግን ልጆቼ እንዲያቆኝ ስለፈለኩ ወደ መድረክ የመጣው ልመጣ አልፈልግም በሚገባው ልክ ንስሐ ገብቻለሁ የበደልኳቸው ሰዎች እየዞርኩ ይቅርታ ጠይቄያቸዋለሁ ደሞዝ ፈርሜ 9000 ምናምን ነው ደሞዜ ፈርማለሁ አመጣለሁ ልጆቼ ከሚርባቸው እኔ የሚርበኝ ይሻላል ጓደኞቼ ጋር በላለሁ የጓደኛን ጠንካራ ደካማ ጎን ያየሁት እዚህ ቤት ውስጥ ነው ቁጭ ብዬ የደሞዝ ቀን በቃ ለነሱ የሚያስፈልገውን አደርጋለሁ ከዛ ባዶ እጄ ነው መጣው እስከ ደሞዝ ድረስ ግን ለኔ የሚያበላኝ ሞልቷል ለነሱ ግን የሚያስፈልገውን አስቤዛ ዘግቼ ነው ቁጭ ብዬ በጣም ስለምወዳቸው ከሰራዊት ቤት መጥቼ ያገኘኋቸው ልጆቼ ስለሆኑ ሚስቴንም ጠልፊያት ነው ያገባው ዝም ብዬ ከቸርች ውስጥ ኳየር እያጠኑ በቀዳዳ ያያየው ነው ትዝ ይለኛል ሼቱ በካሮ ይባላል አገልጋዩ ወደ ጌታ እንዴት እንደመጣው ስለዚህ ኳየር ውስጥ ሆነሽ በቀዳዳ የሚያይሽ እንዳለው በቀዳዳ እንደዚህ አየዋት ጓደኞቼ ያው ደቡብ አፍሪካ ናቸው መጣን ያው ይዘናል መሳሪያ የሚባለው እናንተ ሀገር ያው ቆንጨራ አው እሱን ይዣለሁ እኔ ከፊት ቆሜ ስጠይቃት መጀመሪያ ይሄኔ ዱርዬ ነኝ እንዴት ብዬ ጌታን አገለግላለሁ አይሆንም ብላለች ሁለት ቀን ጠይቃት በቃ ካሁን በኋላ ጠብቂ ብለን ያዝናት ይዘን ወደ ሌላ ሰፈር ነው የወሰድናት እዛ ቁጭ አረግን አልፋ ገባት በቃ ወስጄ አስቀመጥኩኝ ከወታደር ገና መምጣት እኮ ነው አስቀመጥኩኝ አልነካው ምንም ነገር ፈርቼ ዝም ብዬ ቁጭ አረግ ምን ያሉ ነበር አንተ እዚህ ስንማር እነሱ ወተመት ሄዳል መሰላቸው ያው ላይ ደህንነት ናቸው ተቀጥረው ይመጡ ይመስለኛል እሷ ስለላከች እያወሩ ነው ውጭ በደንብ ነው የሚያወሩት እየተማሩ ስትል እየተማረ ነው ባጨቅጭቂን ይሏታል በጎን ያው ትልቁ ክርስቲያን ስል ያው የኔን ህይወት አይተው ትንሽ ቆመዋል አሁን ትንሹ ከባድ ነው 14 ዓመቱ ነው ሁለት ጊዜ ዘምቶብኝ እጃም ተቻለ ባስ የ14 ዓመት ጻልጅ ሁለት ጊዜ እየርኩ አመጣዋለሁ ስለማቆም መንገዱ ምንም ስለማይመጣ ማለት እጄ አመጣዋለሁ አስቀምጠዋለሁ አንድም እሱን እያሰብኩ ነው ስለምወዳቸው በቃ ሄዳለሁ ብያ ታሳምኛት ነው የመጣ ነው ህይወትን በደንብ አየክ በደንብ ሪዋርድ አደረኩት ዝም ብዬ ወደ ኋላ ያለፍኳቸው ነገር እያሰብ ቀጣይ እንዴት መሆን እንዳለብኝ ራሴን እያየው ነው አሁን ክራሩ ተሰቅሏል አውርጄ መጀመሪያ ቤቴ ውስጥ እንደ ዳዊት ደረድራለሁ ቤቴ ውስጥ ቸርች ሳልሄድ እዛውኝ ትንሽ ጊዜ ራሴን የደረቁ አጥንቶች እንዲለመልሙ ቤቴ ውስጥ ትንሽ እንተላለው ያስባለሁ እንደሱ እሴት አሉ ልጆች ሳሙኤል ሰለሞን እና ወንድሙ ነው እስቲ ሂሩት የልጆቼ እናት በጣም ነው ማከብርሽ ላንቺ ትልቅ ቦታ ነው ያለኝ ከማንንም በላይ ማለት ነው ለኔ ብዙ ዋጋ ከፍለሻል ደክመሻል ብዙ ነገር ችለሽ ሰምተሽ እንዳልሰማሽ በጣም ክርስቲያን የእግዚአብሔር ሰው ነሽ እኔንም ወደ ቀድሞ ቤቴ እንድመለስ አርገሽኛል ዘመንሽ ይባረክ በእውነት በጣም ነው የበደልኩሽ ማሪኝ ይቅርታ አርጊልኝ በቃ ከዚህ በኋላ እውነቴን ነው ምልሽ በደንብ አስደስትሻለሁ በደንብ እንደምትኝ ሆናለሁ ወንጂ ቃልዮት ቤተክርስቲያን በተለይ 7 ያካም አብራችሁኝ ያገለገላችሁ ለኔ ዋጋ የከፈላችሁ ብዙ ነገር ሆነናል በድያችኋለሁ ዳግም በዛ መስመር በዛ ህይወት ላላልፍ በሰውና በእግዚአብሔር ፊት ቃል ገባለሁ ይቅርታ አርጉልኝ አጨብጭቡልኝ